ፋሲል እንግዲህ ጀመር አድርገነዋል አረሱት ጋር ነበር አንጃበን አንዳንድ ጥያቄዎች አነሳ ነው ካረሱት በኋላ ነው ያው ካገር ይወጣው አሁን የናፈቀኝ ነገር ታመት በኋላ ሰው ቁጭ እየዛው ሴቲንግ ብዬ ብዙ አመት እኮ አርጋለሁ እዛው ሴቲንግ አርገነው አዎ ብዙ አመት ከዛ በኋላ ቆይ አውሮፕላን ግን የመጀመሪያ ወደዚህ ስትመጣ ነው ወይስ ከዛ በፊት እኔ እስራኤል እጃለሁ ኦማን ሀገር የሚባል እጃለሁ አረብ ሀገር እስላም ሀገር ጠቅላላ ድርሻለሁ ስለዚህ እጃለሁ ብዙ ቦታ ነኝ አሜሪካ ስመጣ አዲስ አይደለም እኔ የመጀመሪያውን ግን ታስታውሳለህ የመጀመሪያው አውሮፕላን ጉዞ አበጀመሪያው ጎንደር ነው እንደውም ደረጀና ጎንደር ማረው ሀብቴ ጎንደር በመጀመሪያ በአውሮፕላን በአየር ተሳፍሬ የሄድኩት ከጎንደር ከየት አዲስ አበባ ነው ጎንደር ልናሳይ እና የጎልማ የሚባል ኪነት ነበር ጎንደር ልማት ማህበር የሚባል ኪነት ነበር በሱ እኔ አበበተካ ባበየር ጋር እሱን ማረው ደረጀና ሀብቴ ምናምን አብረን ነው ጎንደር የሄድነው እና አጠገቤ ደረጀና ሀብቴ ነበሩ ደረጀ ያርፋል ስለ በረራ መሰል ቀወታችሁን የሚል የለም እኔ መጀመሪያ ጊዜ ቀወታችሁን ታጠቁ እሺ ቀወቱ እና ደረጃ አራራቱን ያዘኝ ቁጭ አፈቀረ ቁጭ አታሰጋቢ አንተ ምንድን ነው ስለው ቀወቱ ይሄኛው ነው ማዘር ብድግ አቀበታችሁ ላስተካክሉ ሲል እኔ ብድግ ኧረ ወይ ኧረ እንደው ይሄኛው ነው አስታው እኔ አስታውን እስሙ ዛሬ ግን ነው በመጀመሪያ ሰዓት አድና እዛ በኋላ ደግሞ ኦማን ሀገር የሚባል እጄ አልማዝ ተወዛዋዥ አሁሙታለች ኦማን ሀገር ስን በሊፍቱ አዳ ወርቅ ያለው እሷም ወርቃለች እኔም ወርቅ ያለው ሊፍቱ ላይ እንደዚህ የሚሄዱልን ሳፈር ኦኬ ተደራፍላታችን ግን ይልግም ኦማን ሀገር የመስከት ወገራቶ ነው አየ አሁን ይሄንን አወጋም አርቲስቱ አወጋም ማንም አወጋም እንደዚህ እንግዲህ ብዙ ጊዜ የተደረጋቸው ነገር ምናልባት ሶሪ ያልኩቶች ያለው ነገር ሶሪ ተብላችኋል ሶሪ አይ ገጠመኝማ ደስ ያለ እኔ አንድ አርቲስት አለ ምን ተዋጋለህ ዝም ለምን አትልም ባለኝ አትዋ ለምን አንድ አርቲስት ነው እንደዚህ አትውጋ በቃ ያገፋ አሳቀከን እኮ አሁን የኔ ዋጋ ይያለው አሳቀከን እኮ ኦኬ እንግሊዘኛ አልችልም እንደ ባደባባይ ስለዋጋው ማስረከበኝ የለም እንደፈለኩ ነው መልስ ተምር ቆጥሮ ማስረከበኝ የለም እንችላለን ነው የሚሉት እና ከተሳሳቱ ደግሞ ያጠገባቸው ካለው አበቃ አይመከራ ግን አንተ ደግሞ እኮ የተሻልክ ነህ ይባል ነበር ለመሰለ ቆይ ሲልዴ መሻላል ምን ነው አይደለም እስቲ ቆይሽ ለሁለት ምሳሌ ልጥቀስልኝ ያኔ አሁን ስትሄዱ ለምሳሌ የኬንያ ነው እስራኤል ስትሄዱ ነው በኬንያ ሄዳችሁ ባበይርጋ ኬንያ ጋሽርጋ ባለበት ያን ጊዜውን እኔ ነኝ ያው አታልፍም ተባለ ባበይር ያጫውት አክባሲል በጣም እዛን ጊዜ እኔ እብስት ነበረች ደረጀ የሚባል ኪቦርድ ሳሁን እዚህ ሀገር ላንጋው ነው የሚባል ነው ያለ ነፍሱን ማረው ባበይርጋ እኔ ትራስ የምትባል ተወዛዋዥ ብታደሳለ ብዙ ነን ከናደን ሁሉም አለፋለኩና እኔና ባበይ ስንደርስ ባበይርጋ ቆመ ዞር ብየሳው አራን ታሽከር አለኝ አራህፖ ጥቁር ሰው ያዘኝ አራዘኝ ከዚያ ደግሞ ያዘኝ እንኳን ዞር ብየሳይ እኔና ባበይ ብቻ ነው ቀረበው ብሎ አርቲስቱ አርፏል ኦኬ ባበይ ምንድነው እስኪያናግረው በእንግሊዘኛ አይ እኔም አልችልም
ባቤና ነው ብቻ ነው። ባቤ ደግሞ ታዋቂ ዘፋኝ ነው እንግዲህ ከሁላችን በል ኋላ ዋትስ ፕሮብሌም እኔ ነኝ ሀባቤ ተሽዬ ዋትስ ፕሮብሌም አልኩት። ዋትስ ፕሮብሌም ሂዝ ነቲንግ ቫክሲኔሽን ካርድ አለኝ። ባባ አላዝም ባባ አልኳት። የራሴን አወጣሁና የዚች አይነት ጥቁር አንበሳ ጀርባ አልተሰጠችም አልኩት። ቫክሲኔሽን ካርድ የምትባላለች ባባ አላዝም የዚች አይነት አልሰጠሁም ስለው አባት ነው በለው ፈረንጆች ሰውዬ አባ ይርጋዱ ባለው ይባላል። አባት ነው በለው አለ መከራዬ። አይ ባባ አርቲስቶቹ ሌሎች ለምስት እንደደረጀ ሄደዋል። አባት ነው ደስ ይላል። አባት ነው ታዋቂ ዘፋኝ ነው። ኧረ ቆይ ደስታ አይደለም This is your father. This is your father. Plus famous singer. Yirgadu Pala famous singer. Who cares? Who cares? ባቤ አለማወቅ እኮ ነው እንጂ በጣም እያልኩ በልቤ ባቤ የራሱ ጉዳይ እያሉ ነው። እባክህ ምን ይቻለናል ስለው ይሄ ቆማጣ ይሄንን አርማጭሆ ወስጄ ይርጋዱ ባለ ኧረ ባቤ እነሱ አይደለም ቆይ ዋትሳላይዱ አልኩት። እንደዛ አለ ዋትሳላይዱ ይሻላል ነው ለማለፍ ባቤና ነው ተይዘናል። እኔ እኮ አለኝ ቫክሲኔሽን ካርድ ባባ ኦኬ ይሻላል። ኦኬ ስለው አይ ኒድ $10 አለ በያለኝ ደሞዝ ባቤ ያልኩት $10 እያለ ነው አልኩት። በእኛ ስንት ነው አለኝ። በእኛ ስንት ነው አለኝ ባቤ። የዛን ጊዜ ደግሞ ምንዛሬ $7 ነበር። የዛን ኧረ ሀበሻ ምንድን ነው እንደዚህ በእኛ ስንት ነው አለኝ። $10 ያስላል እንዲህ ሰው አንተ ኧረ በስመ አብ በእኛ $70 ነው የሚመጣው አልኩት። $70 አድርገህ በለው አለኝ። እሺ አሁን አስበው እንግዲህ ሰማንቲከት ብላኝ መጣ ነው ላል አልችልም። ወዲያ ዛኑ የምትባል ልጅ አለች የእኛን የወሰደችን ሴትዮዋ ወዲያ አየኋት። ኧረ እኔ በእናትሽ ኧረ ባቤ ተይዞልሻል እንዴ እኔና ነገር በይው $70 ሀብታሙ እንደመጣች ሽልንግ ይባላል ኬንያ እንደመጣች ምንም አላለችን። እነዚህ ጉቦኞች ልማዳቸው እኮ ነው ብላ እሽግ አረገችለት። አዛኑ እዛን ስትሄድ ባቤ ይርጋ ይሄን ቆማጣ አርማጭሆ ላይ ወለባ ኧረ ተው ባቤ ተው አለ ይርጋዱ ባለው ምናምን እያለ ኬንያ በሰላም ስራችን ሰራን። ምን እኔ አሁን ስቀልድ እንግሊዘኛ ውሻ ብድር ድፍረት የሚጠይቁት ሶስቱ ብድር ነው። ብድር እንግሊዘኛ ውሻ ድፍረት ነው መድፈር ነው። አሁን ግራመር እኮ የለም። ዝም ብለህ ኮንሴፕትን ካስጨበጥክ ዛሴት እንዴ አዎ ምን ቆጥሮ አፈከበኛል እና የታባቱ ብታጎል ብቻ ይችላል እንዴ አማርኛ አይችልም እኮ እሱ። ኦኬ አዎ ቋንቋ ጥሩ ብድር ግን እምቢ አለ ደግሞ እምቢ አለኝ። አሁን ምንም ማድረግ አይቻልም። ወይ ፋሲል በጣም ይገርም ነው። ብቻ ፈታ የሚያደርግ ሰው ነው። በሌላ ቪዲዮ እንገናኛለን። ይመቻችሁ። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ። ይመቻችሁ።